ጤና ይስጥልን ክብራትና ክብራን በዓለም ዙሪያ ሆናችሁ ይሄን ለምትከታተሉ በሙሉ ሰላም፣ ጤና፣ እረፍትና ደስታ ለእናንተ ይሁን። ይህ ኢጂኤስ የወንጌል አገልግሎት ነው። ኢጂኤስ የወንጌል አገልግሎት ሁል ጊዜ ወደ እናንተ የሚያደርሰው የወንጌል ትኩረት ፕሮግራም ይቀጥላል። የወንጌል ትኩረት ኢየሱስ ነው። ቆላስይስ ምዕራፍ 2 ስለ እናንተ በሎዶቅያ ስላሉት ፊቴንም በሥጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለኝ ልታውቁ ወዳለሁና ልባቸው እንዲጸናና በፍቅርም ተባብሮ በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔርንም ምስጢር እርሱንም ክርስቶስን እንዲያውቁ እጋደላለሁ። የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነውና። ሐዋርያው ቅዱስ ጳውሎስ በአገልግሎቱ ዘመን የተጋደለበት ዋናውና ትልቁ ምክንያት ሰዎች ሁሉ በክርስቶስ ኢየሱስ በኩል በሆነው ቤዛ በማመን የእግዚአብሔር ምስጢር የሆነውን ክርስቶስን እንዲረዱ ነው። የሐዋርያው ቅዱስ ጳውሎስ ተጋድሎ ክርስቶስ ኢየሱስ የእግዚአብሔር ምስጢር የሆነበት ምክንያት እንደ ሰው ለሚፈልጉት፣ እንደ ሥጋ ለሚፈልጉት፣ እንደ ሃይማኖት ለሚፈልጉት የተሰወረ እንደሆነ እንደ መንፈስ ለሚረዱት እና ለሚፈልጉ ደግሞ የእግዚአብሔር ምስጢር የሆነውን ክርስቶስ ኢየሱስ እንደሆነ ለማስረዳት ነው። በዚህም የመረዳት ባለጠግነት ውስጥ ሰዎች በገቡት ልክ የእግዚአብሔርን ቃል በመንፈስና በእውነት ሆነው በሚረዱበት ጊዜ ከእግዚአብሔር ቃል የሚያገኙት የእግዚአብሔር ምስጢር የሆነውን ክርስቶስ ኢየሱስን ነው። እንግዲህ ስለ ክርስቶስ ኢየሱስ የእግዚአብሔር ቃል ስናገር በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 ላይ የመስቀሉ ቃል ለሚጠፉ ሞኝነት ነው፣ ለእኛ ለምንድን የእግዚአብሔር ኃይል ነው ይላል። እንግዲህ በዚህ ስፍራ የእግዚአብሔር ምስጢር የሆነው ክርስቶስ ኢየሱስ በመስቀል ላይ የከፈለውን ዋጋና መስዋዕትነት ለተረዱ ሁሉ የእግዚአብሔር ኃይል ሆነላቸው። ሐዋርያው ቅዱስ ጳውሎስ በዚህ ስፍራ ላይ ደግሞ በቆላስይስ መልእክት ላይ እንዳስተላለፈው ሰዎች ከምንም በላይ ካላቸው ዕውቀት በላይ ካላቸው አስተሳሰብ በላይ አለኝ ብለው ከሚያስቡት ከሃይማኖታቸው በላይ ክርስቶስን እንዲረዱና እንዲረዱ ብቻ ነው። በዚህ ውስጥም አልፈው ክርስቶስን በሚረዱበት ጊዜ ቁጥር 3 ላይ እንደሚናገረው በክርስቶስ ኢየሱስ ውስጥ የተሰወረ የጥበብና የእውቀት መዝገብ በክርስቶስ ሆኗል። ጸጋና ሰላም ይብዛላችሁ።